እንጨት እየለቀመ ነበረ። እፉኝትም ከእንጨቶች መካከል ወጣና እጁ ላይ ተንጠለጠለ፣ ነደፈው። መጽሐፍ ቅዱስም ሲነግረን መርዛማ ነበር ይለናል። ስለዚህ ስለዛ የሚያውቁት ሰዎች እንዲያሰቡ በደቂቃዎች ውስጥ ይሞታል ብለው ይጠብቁ ነበር። መጽሐፍ ቅዱስ ግን ሲናገር ጳውሎስ ወደ እሳት ውስጥ አራገፈውና ምንም ህመም አልተሰማው። ስለዚህ አዩት፣ ምንም ነገር አልሆነም። በፊቱ ወደቁና አምላክ ነው አሉ፣ አምላክ ነው አሉ፣ አምላክ ነው አሉ። ለምን? ምክንያቱም ኢየሱስ እንዲህ አለ፣ እነዚህ ምልክቶች ይከተሏቸዋል ያመኑትን ሁሉ። ማርቆስ ወንጌል ምዕራፍ 16 እንመልከተው ከቁጥር 16 ጀምሮ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። የሚያምኑትን እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ። በሉ። በአዲስ ልሳንም ይናገራሉ። አደመጣችሁት? እባቦችን በእጆቻቸው ይዛሉ። ተመለከታችሁት? የሚገድል መርዝ ተመልከቱት። የሚገድል መርዝ አቁሙዛ። አስቡት እስቲ። ምንድነው ችግርህ? የጠጣሁት ነገር ነው መሰለኝ፣ የበላሁት ነገር ነው መሰለኝ፣ ይሄ መሰለኝ። የሚገድል ነገር አይደለም። ተመልከቱት። አልተረዳችሁም? ለምን አንዳንድ ክርስቲያኖች እየተሰቃዩ እንዳለ መሰቃየት ሳይገባቸው? አስተሳሰባቸው ትክክል አይደለም፣ እይታቸው ትክክል አይደለም፣ በትክክል አላደጉም፣ ያሳደጋቸው የለም። በክርስቶስ በዓለም ነው ያደጉት። ሆዴ እያመመኝ ነው። ለምን? የበላሁት ነገር ነው መሰለኝ፣ የጠጣሁት ነገር ነው መሰለኝ። እንዲህ ግን አለ፣ እነዚህ ምልክቶች ይከተላቸዋል የሚያምኑትን። እንዲህ አለ፣ ምልክት ነው፣ ምልክት ነው። ተመልከቱት። ሁሉም ሰው ጠጥቶታል። ሲጠጡትም እናንተ ግን ስትጠጡ ያንኑ ነገር ስትጠጡ ተመልከቱ። ደግማችሁ የሚያምኑትን እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ልሳንም ይናገራሉ፣ እባቦችን በእጃቸው ይይዛሉ፣ የሚገድል መርዝ ቢጠጡ እንኳን አይጎዳቸውም።